ሃይ ውዶቼ እንዴት ከረማችሁ? ዛሬ ቆንጆ ጎመን አብረን እንስራ። ቀይ ሽንኩርት በደቃቁ የተከተፈ እናዘጋጃለን። ድስታችንን ጥደናል። ድስታችን ላይ ሽንኩርታችንን ወደ ጋለው ድስታችን እንጨምራለን። ጎመናችን ይሄን ይመስላል። እንደምታዩት እንደዚህ እንከትፈዋለን በትልልቁ። ሽንኩርታችን ላይ ዘይት እንጨምርና እናቁላለዋለን። አያችሁት? እንዲህ ችክችክ አድርገን እናቁላለዋለን፣ እንጠብሰዋለን ሽንኩርታችንን። አሁን ኦልሬዲ ሽንኩርታችን በስሏል። አያችሁት? እየተጠበሰ ነውና ጎመናችንን አሁን እንጨምረዋለን ወደ ድስታችን። ዛሬ ለምንሰራው ጎመን ድንች ስለምንጠቀም ድንቻችንን ልጠን እናዘጋጃለን። ጎመናችንን በየመሃሉ ድስታችንን እየከፈትን ገልበጥ ገልበጥ እያደረግን እናበስለዋለን። አያችሁት? አሁን ቆንጆ ሆኖ እየበሰለ ነው። ጎመናችን አሁን እየበሰለ ነው። ቆንጆ እየሆነ ነው። እስቲ ሞክሩት እናንተም። አሁን እኔ የምሰራላችሁን ቤታችሁ ሰርታችሁ ሞክሩት እንዴት ጣፋጭ እንደሆነ። ይሄው አሁን ጎመናችን እየበሰለ ነው። አያችሁ? ድንቻችንን አሁን እንጨምራለን። ጎመናችን ስለበሰለ ጎመን ከበሰለ በኋላ ነው ድንቹ የምንጨምረው። አሁን በስሏል። ሊወጣ ስለሆነ ጨው፣ ኮረሪማ፣ ቅቤ፣ ቃሪያና ነጭ ሽንኩርት እንጨምርበታለን። ቴንኪዩ ፎር ዋቺንግ ወዳጆቼ።